ሰላም እንዴት ናችሁ? የኩራዝ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እኔ ረና ነኝ። ዛሬ ደግሞ ባለ ሁለት ፊደላት ቃላትን ይዤላችሁ መጥቻለሁ። ስለዚህ እያንዳንዳቸውን እነዚህ ፊደላትን እየለየን እያነበብን እየመሰረትን እያጋጠምን ቃል እየመሰረትን እንሄዳለን ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድን ነው? ደብተርና እስክሪብቶ ይዛችሁ ቪዲዮን ያቆማችሁ የጻፋችሁ የተለማመዳችሁ መሄድ ይጠበቅባችኋል። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው የትምህርት አይነቶች ይደርሷችኋል። እንዲሁም ለእህቶቻችሁ እንዳለ ወንድሞቻችሁ ሸር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ቆዩ። መልካም ቆይታ። ሺኛዋ የመጀመሪያዋ ለ ትባላለች። ሺኛዋ ደግሞ የ። ለ ካለ ቤተሰብ አንደኛ ፊደል ነች። የ ከቤተሰብ አንደኛ ፊደል ነች። በአንድ ላይ ምን ይላል? ለየ። ለየ ይላል ማለት ነው። እዚህ ጋር ደግሞ በላ። በ ከበቤተሰብ አንደኛ ፊደል ነች። ላ ካለ ቤተሰብ አራተኛ ፊደል ነች። በአንድ ላይ ምን ይላል? በላ። በላ የሚል ቃል እናገኛለን ማለት ነው። እዚህ ጋር ደግሞ ምን ይላል? ቀጣዩ ደማ። ደ ከደቤተሰብ አንደኛ ፊደል ነች። ማ ከመቤተሰብ አንደኛ ፊደል ነች። በአንድ ላይ ስናነባቸው ደማ። ደማ የሚል ቃል ይገኛል ማለት ነው። እዚህ ጋር ደግሞ ገዢ። ገ ከገቤተሰብ አንደኛ ፊደል ነች። ዢ ከጀቤተሰብ ሶስተኛ ፊደል ነች። በአንድ ላይ ምን ነው የሚል? ገዢ። ገዢ። እዚህ ጋር በሁለተኛ ለካ። ለ ከለቤተሰብ አንደኛ ፊደል ነች። ካ ከከቤተሰብ አራተኛ ፊደል ነች። በአንድ ላይ ለካ። ለካ። ለካ የሚል ቃል እናገኛለን ማለት ነው። እዚህ ጋር ደግሞ አለ። አ ከቤተሰብ አንደኛ ፊደል ነች። ለ ካለቤተሰብ አንደኛ ፊደል ነች። በአንድ ላይ አለ። አለ። ወይም ሲላላ ደግሞ አለ ተናገረ ማለት ይሆናል ማለት ነው። አለ ሲጠብቅና አለ ደግሞ ተናገረ የሚለው ትርጉም ሲላላ ማለት ነው። እዚህ ጋር ደግሞ ድል። ድ ካለ ቤተሰብ ስድስተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ድል። ድል የሚል ቃል እናገኛለን። ቀጣይ እዚህ ጋር ደግሞ ሰጪ። ሰ ከሰ ቤተሰብ አንደኛ ፊደል ነች። ጪ ከጨ ቤተሰብ ሶስተኛ ፊደል ነች። በአንድ ላይ ሰጪ። ሰጪ የሚል ቃል እናገኛለን ማለት ነው። እዚህ ጋር በሶስተኛ ደረጃ ለማ። ለማ። ለ ካለቤተሰብ አንደኛ ፊደል ነች። ማ ከመቤተሰብ ደግሞ አራተኛ ፊደል ነች ማለት ነው። በአንድ ላይ ምን ይላል? ለማ። ለማ ይላል ማለት ነው። እዚህ ጋር ደግሞ ቀጣዩ ሰጠ። ሰ ከሰ ቤተሰብ አንደኛ ፊደል ነች። ጠ ከጠ ቤተሰብ አንደኛ ፊደል ነች። በአንድ ላይ ሰጠ። ሰጠ የሚል ቃል እናገኛለን። ቀጣይ እዚህ ጋር ደም። ደ ካለ ቤተሰብ አንደኛ ፊደል ነች። ም ደግሞ ከመቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል? ደም። ደም የሚል ቃል እናገኛለን። ቀጣይ እዚህ ጋር ደግሞ ያዘ። ያ ከቤተሰብ አራተኛ ፊደል ነች። ዘ ደግሞ ከዘ ቤተሰብ አንደኛ ፊደል ነች። በአንድ ላይ ያዘ። ያዘ የሚል ቃል እናገኛለን ማለት ነው። እዚህ ጋር ደግሞ በአራተኛ ደረጃ ለጋ። ለ ካለ ቤተሰብ አንደኛ ፊደል ነች። ጋ ከገ ቤተሰብ አራተኛ ፊደል ነች። በአንድ ላይ ለጋ። ለጋ። ለጋ ሲል ቀላ የሚለውን ነው ወይም ወረወረ መታ የሚለውን ፍቺ ይወስዳል። ሲላላ ደግሞ ለጋ ገና ያልበሰለ ቀንበጥ የሚለውን ፍቺ ይወስዳል ማለት ነው። እዚህ ጋር ደግሞ ያለው ሰራ። ሰ ከሰ ቤተሰብ አንደኛ ፊደል ነች። ራ ደግሞ ከረ ቤተሰብ አራተኛ ፊደል ነች። በአንድ ላይ ይላል ሰራ። ሰራ ይላል ማለት ነው። ቀጣይ እዚህ ጋር ገራ። ገ ከገ ቤተሰብ አንደኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። በአንድ ላይ ገራ። ገራ የሚል ቃል እናገኛለን። እዚህ ጋር ደግሞ ሰራ። ሰ ከሰ ቤተሰብ አንደኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። በአንድ ላይ ይላል ሰራ። ሰራ። ሰራ የሚል ቃል እናገኛለን ማለት ነው። እዚህ ጋር ደግሞ ለፋ። ለ ካለ ቤተሰብ አንደኛ ፊደል ነች። ፋ ከፈ ቤተሰብ አራተኛ ፊደል ነች። በአንድ ላይ ይላል ለፋ። ለፋ። ለፋ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ መራ። መ ከመቤተሰብ አንደኛ ፊደል ነች። ራ ደግሞ ከረ ቤተሰብ እዚህ ጋር እንደነገርኳችሁ እዚህ ጋርም አራተኛ ፊደል ነች ማለት ነው። ምን ይላል? በአንድ ላይ መራ። መራ የሚል ቃል እናገኛለን። እዚህ ጋር ደግሞ ገባ። ገ ከገ ቤተሰብ አንደኛ ፊደል ነች። ባ ከበ ቤተሰብ አራተኛ ፊደል ነች። በአንድ ላይ ገባ። ገባ የሚል ቃል ይገኛል ማለት ነው። ቀጣዩ እዚህ ጋር ደግሞ ሰማ።
ማ። ሰ ከሰ ቤተሰብ አንደኛ ፊደል ነች። ማ ደግሞ ከመ ቤተሰብ አራተኛ ፊደል ነች። በአንድ ላይ ሰማ። ሰማ የሚል ቃል እናገኛለን። እዚህ ጋር ደግሞ ላ ቀ። ላ ካለ ቤተሰብ አራተኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። በአንድ ላይ የሚላል ላቀ። ላቀ የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ቀላ። ቀ ከቀ ቤተሰብ አንደኛ ፊደል ነች። ላ ካለ ቤተሰብ አራተኛ ፊደል ነች። በአንድ ላይ ቀላ። ቀላ የሚል ቃል እናገኛለን። እዚህ ጋር ደግሞ ገቢ። ገ ከገ ቤተሰብ አንደኛ ፊደል ነች። ቢ ከበ ቤተሰብ ሶስተኛ ፊደል ነች። በአንድ ላይ ገቢ። ገቢ የሚል ቃል እናገኛለን ማለት ነው። ቀጣይ እዚህ ጋር ደግሞ ሰባ። ሰ ከሰ ቤተሰብ አንደኛ ፊደል ነች። ባ ደግሞ ከበ ቤተሰብ አራተኛ ፊደል ነች። በአንድ ላይ ምን ነው የሚል ሰባ። ሰባ የሚል ቃል ይገኛል ማለት ነው። ቀጣይ እዚህ ጋር ደግሞ ላ ም። ላ ካለ ቤተሰብ አራተኛ ፊደል ነች። ም ደግሞ ከመ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ላም። ላም የሚል ቃል እናገኛለን። እዚህ ጋር ደግሞ ቀጣዩ ቀዳ። ቀ ከቀ ቤተሰብ አንደኛ ፊደል ነች። ዳ ደግሞ ከደ ቤተሰብ አራተኛ ፊደል ነች። በአንድ ላይ የሚላል ቀዳ። ቀዳ የሚል ቃል ይገኛል ማለት ነው። እዚህ ጋር ገጽ። ገ ከገ ቤተሰብ አንደኛ ፊደል ነች። ጽ ደግሞ ከጸ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ገጽ። ገጽ የሚል ቃል እናገኛለን። ቀጣይ እዚህ ጋር ደግሞ ቀጣ። ቀ ከቀ ቤተሰብ አንደኛ ፊደል ነች። ጣ ከጠ ቤተሰብ አራተኛ ፊደል ነች። በአንድ ላይ ቀጣ። ቀጣ የሚል ቃል መስርተው ይገኛሉ። ለዛሬ ያለኝ ቪዲዮ ይህንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ